በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክረ አበው ብፁዕ ወቅዱስ አቡነ ሲኖዳ። ከምን አይነት ነገር መላቀቅ እንዳለብህ ታውቃለህ? ምድራዊ ምኞት ምን ያህል አስከፊ እንደሆነና እንዴት ከዚህ ነገር ነፃ መውጣት እንዳለብን እንዲህ በማለት ይመክሩናል። ወዳጄ ከምድራዊ ምኞት ተላቀቅ። ከምን አይነት ነገር መራቅ እንዳለብህ ታውቃለህ? ከምድራዊ ፍላጎት ከመሳሰሉት ራቅ። ፍጹም የመንፈስ ነፃነት እንዲኖርህ ከፈለግ ከምድራዊ ምኞቶቹ ተላቀቅ። በእርጋታና በግልጽነት ላውጋህ። እጅግ አብዝተህ የምትጨነቅባቸው ልብህን የተቆጣጠሩት ታላላቅ ምድራዊ ተስፋዎች አሉ። እነኚህም ሀሳብህን ሁሉ ይቆጣጠሩታል። ብቻህን በምትሆንበት ጊዜ በምናብ ይመጡብሃል። በምትተኛ ጊዜ ህልምህ ሁሉ ይህ ይሆናል። ልትክዳቸው የማትችለው ነገር ግን የምታውቃቸው ምድራዊ ዓላማዎች አሉ። ተፈላጊነት እንዲኖርህ ትመኛለህ። ስልጣን እንዲኖርህና ኃያል እንድትሆን፣ እውቀትን እንዲኖርህና ስምህ ከጽንፍ እስከ አጽናፍ እንዲናኝ ትፈልጋለህ። በሀብት፣ በምድራዊ ስልጣን፣ በእውቀት፣ በማዕረግና በመልክ ዝነኛ የመሆን ተስፋ አለህ። በመኖሪያ ቤት፣ በምግብ፣ በልብስና በሰውነት ደስታን የሚሰጡ ነገሮችም ተስፋ አለህ። ዓለም በአንተ እንጂ አንተ በዓለም እየኖርክ አይደለም። ስለዚህ አንተነትህ በዚህ ምድራዊ ተስፋ የታጠረ ነው። መንፈስህም ከስጋ ፍላጎቶች መራቅን ትመኛለች። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይመኛልና። ገላትያን ምዕራፍ 5 ቁጥር 17። እነዚህ ስጋዊ ተስፋዎችና ፍላጎቶች ስኬታማ ስለማይሆኑ ግራ ትጋባለህ። ይህን በእርግጥ ቅሬታን ያመጣብሃል። እነዚህን ነገሮች ሁሉ ትናፍቃለህ፣ ነገር ግን ናፍቆትህ አያስደስትህም። ስለዚህ ለምኞትህ ሁሉ ማስተካከያ ታበጅለት ይሆናል። ምናልባትም ይጠቅሙኛል የምትላቸውን ሰዎች ማግኘት፣ በምኞት ዙሪያ የተጻፈ መዛግብት ማገላበጥ ትፈልግ ይሆናል። በዚህም ላይ ታች ላይ ስትል ምኞትህን ለማሳካት ትተጋለህ። እንዲሆን ሌላ ዘዴ ልትፈጥር ትችላለህ። ይሁን እንጂ ሳይሳካል ቀርቶ በሀሳብና በጥረት ትታክታለህ። ከዚያም ትበሳጫለህ። ከዚህ የከፋው ነገር በእነዚህ ምኞቶችና ተስፋዎች ስኬታማ አለመሆን ምክንያት ለከፋ ሕይወት መዳረግህ ነው። እንደምትሰለች አውቃለሁ። አዘንኩልህ። እስከ መቼ ድረስ በምኞት ማዕበል ውስጥ ትኖራለህ? የምትመኘውን ባገኘህ ጊዜ ደስተኛ ትሆናለህ። ይህ ደስታ ስለማያረካህ ሌላ አዲስ ደስታን እንድትመኝ ያደርግሃል። ልክ ጌታ ኢየሱስ ክርስቶስ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ ዮሐንስ ምዕራፍ 4 ቁጥር 13 እንዳለው እርካታ አይኖርህም። ስለዚህ ውድ ወንድሜ ነገሩን በእርጋታ ከአንተ ጋር ለመነጋገር እፈልጋለሁ። ዓለሙም ምኞቱም ያልፋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ታዲያ ይህን ቃል ካወቅክ ለምን ዓለማዊ ፍላጎቶችን ለማግኘት ትታክታለህ? አንተ ልክ እንደ እኔ ለመሬት እንግዳ ነህ። ዓለም የሚያልፍበት አንተም የምትጠፋበት ጊዜ ይመጣል። ልክ ከእናትህ ማህፀን
ራቁትህን እንደመጣህ እንደዚሁ ራቁትህን ትመለሳለህ። ዓለምን ከነ ክብሯ ከነ ሀብቷና ከነ ስሟ ለቀሃት እንድትሄድ በመገደድ እንደ ማንኛውም ሰው ወደ መሬት ትወርዳለህ። ከዚያም ከዓለም ያገኘኸውን ደስታ፣ ታዋቂነት ወይም ምንም ይሁን ምን ስጋህን ከሞት ሊከላከልልህ አሊያም ስጋህን ከሚበሉት ትል ሊከላከልልህ አይችልም። በፍርድ ቀን ከዓለም ሀብትና ንብረት ውጪ በእግዚአብሔር ፊት ትቆማለህ። መልካም ይሁን ክፉ የሰራኸው ስራ እንጂ የዓለም ቁሳዊ ነገር አይከተልህም። ስለዚህ ውድ ወንድሜ ምኞትህንና ተስፋህን በዓለም ላይ በማድረግ መታወክህ ለአንተ ጥሩ አይደለም። ይህችን ምድር እሾህና አሜኬላን እንዳበቀለችልህ ትዘነጋለህን? ምንጭ የመንፈስ ነፃነት። ወስብሐት ለእግዚአብሔር።